አንድነት አንድነት አቤት ወተሽ ከላይ ጀምሮ ትቦ ውስጥ ፈልጊው ምኑ ፍላሹን እኔ አሁን ሁሉን ነገር እያስተካከልኩበት ትሰሚኛለሽ ድጋሚ እጅሽን ላይ እንዳታነሽ አንተ ካለህበት እንድትነቃ ምንም ነገር አደርጋለሁ ሰላም ጤና ይስጥልን ውድና የተከበራችሁ የቤተሰብ ሁለገብ ዩቲዩብ ተከታታዮች በያላችሁበት ሰላማችሁ ብስት ይበል። እንግዲህ ዛሬም እንደተለመደው በጽናት ድራማ ተመልሰን መጥተናል። እንግዲህ በባለፈው ክፍል በጽናት ድራማ እንደተመለከትነው የቤቲ ተንኮል እንደቀጠለ ነው። ቤቲ ከሰራተኛዋ ጋር ያልሆነ ግብግብ እየፈጠረች ነው። ጽናትም ወደ ኪራ ቤት ድጋሜ በሰራተኝነት ተመልሳለች። ምክንያቱም የቤቲን ሸርና በቀል እዛ ሆኜ መከታተል አለብኝ፣ ይሄንን ሚስጥር ማውጣት አለብኝ በማለት መታ ሄዳለች። ኪራም ፈቃደኛ ባይሆንም በግድ ቢሆን መቀመጥን መርጣለች። እንግዲህ በዛሬው ክፍል ምን ይፈጠር ይሆን የሚለውን አብረን የምንመለከት ይሆናል። እስከ ፍጻሜው አብራችሁን ቆዩ። ቤቲ አንድነት ልብሷን ስላጠበችባት በጣም ተበሳጭታለች። ያስቀመጠችው ፍላሽ ጠፍቷል፣ አሁንም አልተገኘም። በዚህ ምክንያትም አንድነትን ልትበላ ደርሳለች። የሌለ እያመናጨቀቻት ነው። አንድነትም በቃ ከዚህ በላይ አልችልም መታገስ፣ የልጄ ነገር ሆኖብኝ ነው በማለትም እየተጨነቀች ነው። በአንድ በኩል ልጇ አስጨንቃታል፣ በሌላ በኩል ደግሞ የኪራና የጽናት ነገር በጣም አስጨንቋታል። አዎ ለኪራ ብነግረው ልጄን ትገልብኛለች፣ ደግሞ የሁለቱ ነገር እያሳሰበኝ ነው ብላ ከራሷ ጋር ትግል ጀምራለች። እናም በዚህም አንድ ውሳኔ ወስናለች። በቃ እንደምንም ለኪራ መንገር አለብኝ በማለትም ለኪራ ሁሉን ነገር ልትነግረው ወስናለች። እንግዲህ ጽናትም ያለውን ነገር ለማስወጣጣት እየጣረች ይገኛል። በነገራችን ላይ ሀና ከባለቤቷ ጋር ተመልሰው መጥተዋል። ያሳደጓት እናት ስለዳኑላት አሁን ወደ ቤቷ ተመልሳለች። ወደ ቤትም ስትመለስ ኪራን መንገድ ላይ አግኝታው ያለውን ነገር ጠይቀው ነበረ። በዚህ መሀል እያወሩ እያለ ቤቲ ድንገት መጥታ የኔ ፍቅር ስትለው ሀና ግራ ተጋብታለች። ሀናም ተሳስተሽ ነው በማለትም ትላታለች። አረ በፍጹም እጮኛዬ ነው ብላ ትላታለች። ሀናም ለኪራ እንዲያስረዳት ብትጠይቀው እሱም በቃ ደክሞሽ አይደል ሀኒ ወደ ቤት ግቢ በማለት ነገሩን ማድበስበስ መርጧል። እሷም እሺ ብላ ወደ ኪራ ጋር ሄዳለች። ቤትም ሄዳ ሁለቱ ከባሏ ጋር ቁጭ ብለው እያለ ምህሩና ጽናት የእሷን መምጣት ስለሰሙ በፍጥነት ወደዛ ሄደዋል። ሳሎንም እንደደረሱ ሰላም ይሏቸዋል። እንግዲህ ምህሩም በዝና የሰማሁሽ አንቺ ነሽ በማለትም ሁለቱም ይተዋወቃሉ። ሀኒም አዎ እኔም በዝና ብዙ ሰምቻለሁ ስላንቺ በማለትም እየተሳሳቁ ይገኛሉ። በዚህ መሀልም እንግዲህ ኪራ ተኝቶ ነበርና ከተኛበት መጥቶ ሁሉንም ሰላም ይላቸዋል። ያለበት ሁኔታ በጣም አስፈሪ ነው፣ አሰጊ ነው። ምክንያቱም ኪራ በጭንቀት ውስጥ ነው ያለው። እነሱ ያወራሉ፣ ይጫወታሉ። እሱ ግን ከራሱ ከቀልቡ አይደለም። በሀሳብ ይሰምጣል፣ በሀሳብ ይጓዛል። ይሄ ነገርም አስጨንቋቸዋል። ቆይ ምንድን ነው አንተ አጠገብ ፍቅርን ይዘ እንደዚህ የምትፈዘው ተው እያለም የሀና ባልም ቀልድ ቢጤጣል እያደረገ እየተጫወቱ ነው። ኪራም ምንም እንዳልሆነ እየነገራቸው ነው። ሆኖም ግን ያለው ሁኔታ የሆነ ነገር እንደተፈጠረ ያስታውቅበታል። በዚህ መሀልም እየተጫወቱ እያለ ቤቲ ተመልሳ መጣች። የኔ ፍቅር በማለትም ስትል ሀና ቅድምም እንደዚህ ስትይ ሰማሁ ልበል አለቻት። ቤቲም አዎ እጮኛዬ ነው በማለት ትላታለች። ሴትዮ ተሳስተሽ ይሆናል በማለትም ሀና ቃላት ትወረውራለች። ቤቲም የማይሆን ቃላት ስትናገር ባልየውም በቃሽ ይቅርታ እህቴ በማለትም ይናገራታል። ቤቲም በሰው ቤት መጥቶ መናገር አይከብድም በማለትም ትመልሳለች። እሱም ለማንኛውም ግን አንቺም አልበል ብላም ሀና ጠይቃታለች። እሱም ቀበል ይልና የሀና ባለቤት እኔ የሀና ባለቤት ነኝ በማለት ይመልስላታል። እሷም ባለቤቴ ሀና ትባላለች በማለትም ለቤት ያስተዋውቃታል። እናም የኪራ ጎረቤት እንደሆኑ ሲነግራቸው እሷም ወደ ከሴጣንነቷ ወደ ሰውነቷ መለስ ስትልና ነው እንዴ ወይኔ በጣም ደስ ይላል፣ ጎረቤታችን ናችሁ በጣም ታድጌ በማለት እንደ መቅለስለስ ትላለች። ሀና ግን ነገረ ስራዋ አልጣማትም። በዚህ መሀልም ጽናት ጥላቸው ወደ ክፍሏ ትገባለች። ቤቲም ነገሮች ስላበሳጯት በቃ በሁኔታዋ ተናዳለች።
ሀኔም ተከትላት ወደ ጽናት ሄድና ያለውን ነገር እንድታስረዳ ጠይቃታለች። ጽናትም ምንም እንደማታቅ የሆነ ነገር ግን እንዳስፈራራችሁ ቤቲ አለ ምክንያት ኪራ እሷን ይዞ እንዳልመጣ ታስረዳታለች። ሀና በቃ አይዞሽ ከዚህ በኋላ ከጎንሽ ነኝ፣ ነገሮችን ያለው እናጣራለን በማለትም ተስፋ ሰጥታታለች። የጽናት ጓደኛም በአንድ በኩል ጽናትን እያገዘቻት ነገሮችን ለማውጣጣት እየሞከሩ ነው። እናም ጽናትና ጓደኛዋ እያወሩ እያለ ጽናት አንድ ነገር ማድረግ አለብን ብላ ትላታለች። የጽናት ጓደኛም በቃ ክፍሏን መፈተሽ አለብን በሚለው ተስማምተው ቤቲ ወጥታ ስለነበረ ክፍሏን በርብረዋል። ነገር ግን ምንም ነገር አላገኙም። ተስፋ ቆርጠው እያለ ጽናትም በሉ በቃ ያለውን ነገር አስተካክለን እንውጣ ደሞ እንዳትመጣ በማለትም ትላለች። የጽናት ጓደኛም አይገርምም እሷ ብቻዋን ሆና እኮ እኛን ሁላችን አርበተበተችን፣ አደነኳት፣ ይሄ ጉዳይ ይጠናቀቅ እንጂ ፈርሚልኝ ይላታለሁ በማለትም የተለመደ ቀልዷን ጣል እያደረገች ነው። እናም ኪራ አሁንም በጣም በጭንቀት ላይ ነው ያለው። በቃ ምን ማድረግ እንዳለበት አያውቅም። አንድነትም አንድ የነገረችው ነገር ያለ ይመስላል። ጽናትም ኩሽና ቆማ እያለ አንድነት ድንገት እያለቀሰች ትመጣለች። ምን እንደተፈጠረ ጽናትም ጠይቃታለች። ምንም የተፈጠረ ነገር የለም በማለትም ትመልስላታለች። እሷም እንደዛ እያለቻት እያለ ኪራ ድንገት ይመጣል። እሱም ብር ሰርቃኝ ነው ይላል። አንድነት ደግሞ ቀለበት ወርቅ ሰርቄ ነው ትላለች። በሁለቱ ሀሳብ ግራ የተጋባችው ጽናት አንተ ብር እሷ ጌጣጌጥ ነገሩ ምንድን ነው በማለት እሱም አይ እኔ ብር ሰርቅን ያስኳት ከዛ በኋላ የትዬን ጌጣጌጥም ሰረቀች በማለት ይነግራታል። ጽናትም ነገሮች ስላልተዋጡላት በማለት ጥላቸው ትሄዳለች። በነገራችን ላይ አንድነት ስሟ ሌላ ነው። ጽናትም መታወቂያዋን አግኝታበታለች። ስለዚህ ሌላ ነገር አለ፣ እዚህ ቤትም አለ ምክንያት አልመጣችም የሚለው ሌላ ጥርጣሬ ፈጥሮባታል። እናም ነገሮችን በመከታተል ላይ ትገኛለች። አሁን ላይ ግን ኪራ ሌላ ሰው ሆኗል። ጭራሽ ተቀየረባት በጽናት ላይ። የሆነ ያሰበው ነገር ያለ ይመስላል። ቤቲን በፍቅር እየቀረባት ነው። የኔ ፍቅር እያለ ሁሉን ነገር ወደ መልካም እንደሚሄድ እያስመሰለ ነው። እናም ቤቲም በጣም ደስተኛ ሆናለች። በህልሜ ነው በማለትም ራሷን መታመታ እያደረገች ከህልምቦይ ንቂ እያለችም ትገኛለች። ኪራም በቃ ምርጥ አንቺን የመሰለ እራት ጋብዝሻለሁ በማለትም እራት አብረው እንዲበሉ ነግሯት ከክፍል ይወጣል። ጽናትም ነገሮቹ ግራ ስለገባት ደረጃው ስር ቆማ ነበርና ኪራም ልብሱን ለባብሶ ከደረጃው ሲወርድ መንገድ ላይ በር ላይ ያገኛታል። ጽናትም ምን እየተፈጠረ እንዳለ ቤት እያስፈራራች እንደሆነ ሁሉን አውቃለሁ በማለት ትመልስለታለች። እባክሽ ቦታሽን ወቂ፣ በቃ ከቤቲ በላይ ማንም አያፈቅረኝም፣ አሁን ተረድቻለሁ። ለኔ ስትል ብዙ ህይወትን ብዙ ነገሮችን አበላሽታለች በማለትም ሲናገራት ጽናትም ግራ ተጋባች። እባክህ ኪራ አሁንም እንደዚህ አትበል፣ እየሰበርከኝ ነው በማለትም እየተናገረችው ነው። ኪራም በቃሽ ቦታሽን ወቂ፣ ስንት ትፈልጊያለሽ? 10,000 20,000 30,000 ትፈልጊውን ልስጥሽና ከህይወቴ ውጪልኝ እያላትም ነው። ጽናትም ሳታስበው በጥፊ መታችው። ከዚህ በኋላ እጅሽን ታነሽብኝና በማለትም አሁንም የተለመደ ዘለፋውን እያስከተለ ነው። እናም ጽናትም በዚህ በጣም ልቧ ተሰበረ የበለጠ በእርግጥ የሆነ ነገር እንዳለ ጠርጥራለች። ሆኖም ግን የእሱ ንግግር አስከፍቷታል። በዚህ መሀልም ቤቲ ደረጃውን ወረደች። በዛም ፍቅር ማን ያስከፋ በማለትም ኪራን ጠይቀችው። እሷም አንዳንድ ሳይፈለጉ ባለቦታቸው የሚገኙ ሰዎች በማለት ይናገራል። እሷም አይዞ ከዚህ በኋላ መንጥሬ ያስወጣልሃለሁ ብላ ትለዋለች። እሱም መጥረን ብናስወጣውም አንዳንድ ሰው እንደ መሽገር ከተጣበቀ አይላቀቅም በማለትም አስጸያፊ ንግግሮችን እየተናገረ ነው። በዚህ መሀልም በቃ ነይን ራሳታችንን እናናበላሸው በማለትም ይዟት ቤቲን ወጥቷል። ጽናትም ተከትላቸው ወጣች። ተከትላ ወጣም ኪራ በማለት ተጠራዋለች። እሱም በቃሽ ለምን ትከተይኛለሽ በማለት መለሰላት። ቤቲም እባክሽ ከህይወታችን ውጪ አይገባሽም እንደሚነገርሽ ነገር በማለትም ትላታለች። ኪራም
ዛሬ ማታ ለቤቲ ቀለበት ስለማድረግላት ቤቱን አስተካኪ በማለት ይላታል። ጽናትም እባክህ ኪራ እንደዚህ እያረክ ያለው አንድ ችግር ውስጥ ስላለህ ነው፣ ስለዚህም አውቃለሁ ልርዳ በማለትም ትመልስለታለች። እሱም እባክሽ በቃ ቀናችን አታበላሺ፣ አሁን ሂጂና ቤቱን አስተካኪ በማለትም ነይ የኔ ፍቅር በማለት ቤቲን ይዟት ከጽናት ሄዷል። ጽናትም በጭንቅላቷን ይዛ አውላላ ሜዳ ላይ ቁጭ በማለት ሳለች ናሆም ድንገት መጣ። ናሆምም ጽናት ጽናት በማለት ይጠራታል። እሷም ቀና ብላ ተመለከተችው። ምን ሆነሽ ነው? ምንድን የተፈጠረው? ስልክሽ ተሰረቁብሽ? ምን ሆንሽ? በማለትም ግራ በመጋባት እየጠይቃት ነው። እሷም ጓደኛ ድጋሜ ልቤን ሰበረው፣ ተመልሰሽ ነው ያለኝ፣ ለዚህ ነው ለካ ልቤን ሰባበረው በማለትም እያለቀሰች ትነግረዋለች። እና ለቤቲ ቀለበት ሊያስርላት ነው ብላ ትነግረዋለች። ናሁምም በፍጹም ኪራ ይሄንን አያደርግም በላ በማለትም በጣም ግራ በመጋባት እየመለሰላት ነው። እሷም እባክህ ናሆም አንድ ቦታ ውሰደኝ በማለት የት ልውሰድሽ ብሎ ይመልስላታል። እሷም መጠጣት ራስን ያስረሳ የለም ብላ እና እያልካል ነበር፣ ስለዚህ እንጠጣ በማለትም ትለዋለች። እሱም እባክህ ጽናት አሁን ስለተበሳጭሽ ነው እንደዚህ የምትይው፣ ተረጋጊ ይላታል። እሷም በቃ ተው እንደውም ባለኝ ገንዘብ ጠጣለሁ በማለትም ጥላው ትሄዳለች። እሱም ጽናት እያለ እየተከተላት ሄዷል። እንግዲህ ውዶችዬ ለዛሬ ቀንጨብ አድርጌ ይዤላችሁ የቀረብኩት ይሄን ይመስላል። እንግዲህ ኪራ አንድ ያሰበው ነገር ያለ ይመስላል። ምክንያቱም አንድነት የነገረችው ነገር ስላለ ይመስላል ቤቲን በዚህ አይነት ሲስተም የቀረባት። ምናልባት ቀለበቱ ለማ ይሆን ለቤቲ ወይስ ለጽናት? ቀጣይ ክፍል ምን ይፈጠር ይሆን? የቤቲ መጨረሻስ ምን ይሆን የሚለውን የምንመለከት ይሆናል። ውዶችዬ ለቻናሌ አዲስ ይሆናችሁ ላይክ፣ ኮሜንት፣ ሰብስክራይብ ማድረጋችሁ እንዳትረሱ። አብራችሁን ስለቆያችሁ ከልብ አመሰግናለሁ። አብሮነታችሁ አይለኝ። ኢትዮጵያ ሀገራችን ሰላም ትሁን። አሜን።